እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። ወደድንም ጠላንም ተጽዕኖ ውስጥ ነን። ከግዙፍ አካልና ከረቂቅ አካል ጋር ግንኙነት አለ። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ ተለመደ ነው። ምን ይላል? ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየህ ይመስልሃል የሚለው አለ። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። ተፈጥሮ መስማት ዕውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነህ ተባላል። አለቀ። የቀኝ የአንጎል ክፍልህና የግራ አንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው እና ቋንቋ ይወዳል፣ ግራው ቁስ ነገር ይወዳል። ይሄ ደግሞ ኢንቲዩሽን ነው፣ ቀልብ ምናምን የሚባለው ነገር አለ። ዳርክ ማተርና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ነፍሴና መንፈሴ ደግሞ የቀረውን 95% እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ። አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል፣ ሰማያትን አዩ ይባላል። 10 የደረጃዎች አልፈዋል፣ 10 ስቴፕስ አሉ። ያ ማለት እኮ 95% ገብተዋል ማለት ነው። እነዚህ ሰዎች ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ። ጥሩ ነው፣ ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። እዚህ ላይ ጸጥ የማለት ኃይል ያገኛል። ሁከት ቀጥ ይላል ነው በቃ። ዓለሙ ያለውን የኳኳታውን ጫጫታው ምናምን ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። በመሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። ሰው ግን ሲፈጥረው እንደ ዘንግ መልምሎ እንዲሸት ፈልፍሎ ቀና ብሎ እንዲያደርገው ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለህ ተመልከታቸው ነው እና ከዋክብትን የሚያይ ሰው፣ ፀሐይን የሚያይ ሰው፣ ጨረቃን የሚያይ ሰው በብዙ ዕውቀቶች የተሞላ ይሆናል። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ ነፍስ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለ። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከምወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልአተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ ተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማርነው ሁላችንም በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70% ታይዲን ማዕበል ይነሳል። ስለዚህ መርከበኞች ሁሉ ጊዜ ያውቁታል። ንፋስ አለ እና ይጠነቀቃል። ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ ዕውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል፣ ሳቂታው የበለጠ ይስቃል፣ አፍቃሪው የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያላል። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ብትሄድ ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች ሄጄ ጠይቄያለሁ። ምንድነው እንዴት ይሄ ነገር ስል በቃ ይረበሻሉ ማለት ነው። ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለሽ።
ለምሳሌ አሁን ሪሰንትሊ የተጠንድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበር አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም ማለት ነው ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል በዛ ላይ ደግሞ ስፖርት ስትጨምርበት በጣም ከባድ ደረጃ ላይ ተሆነ ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነውና ከጤንነት አንፃር ከምርምር አንፃር ከወቅቶች አንፃር ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ አንዳንዶቹን ራስ መልስ ላትሰጣቸው ትችላለህ ከመልስ በላይ የሚሆኑት ነገሮች አሉ ግን እኔ ያየሁት የመጣሁት ጊዜ አንፃራዊ ነው ጊዜ ያዳላል ያልኩ አስባለሁ እንዴት ነው 24 ሰዓት ነው የተሰጠን ታይም አንስታይን ያለው ነገር አለ ለምሳሌ ሪላቲቭ አንፃራዊ ነው ምን ይላል ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየ ይመስልሃል የሚለው አለ ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለና እኔ በበረከት አምናለሁ የጊዜ በረከት የሚል ሐሳብ አለ ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ ነው ከ11 ይሰጣሉ ለምንድነው ተብሎ ሲል ገንዘቡ እንዲባረክ ነው ሌላ ምን ትርጉም አለው አይደል እንጂ እግዚአብሔር ድሃ ሆኖ መታበደረው አይደለም የሰጠህ ነው ግን መልሶ እና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ ወይ አንተ በጣም ተትረፍርፎ ሰተኸው አላልቅ ብሎህም ለምን ላንተም ተጠቀምበታለህ ወይኔ ወይ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው ማለት ነው አይደል ብሩ ይባረክልህ ነውና እኔም በጸሎቴ መካከል የጊዜ በረከት እንዳገኝ እጸልያለሁ የጊዜ በረከት ማለት 24 ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓት ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል አመኛለሁ አስባለሁ ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩና ወደ 8000 ምናምን ገጽ ሆኗል መጽሐፍ በገጽ ብቻ ዝም ብሎ ፕላስ ያው እንዴት ይሁሉ ነገር ተጻፈ ብሮ ራሴን እጠይቀዋለሁ አይ ግን አንዳንዴ ሱፐርናቹራል ነገር አለ የጊዜ መባረክ አለ የእድሜ መባረክ አለ የብዙ ነገር መባረክ አለና በረከት በጣም ብዙ ነው እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው ሶ በእኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ 222 ማለት በረከት ነው ማለት ነው እና አይኖ አቋዋለሁ ያንን ሰው አንዳንድ ጊዜ ሁሉንም ነገር በራሴ ሰራውት በራሴ ሞከርኩት ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመራል ይሰጣል ምክንያቱም የሚባክን ጊዜ አይደለም የሥራ ጊዜ ነው ሚሽንህን ታውቀዋለህ ሰርተ ማለፍ ያለብህን ነገር ትረዳዋለህ ስለዚህ ሊጨመርልህ ይገባል ከሌላው ከማይሰራው ቢሆን ላንተ ጊዜው ማለት ነው እና አንድ ሰው የሚደክመው እስኪከፈትለት ነው ማንቋቋት አለበት በጣም ስታንቋቋ ዝናብ ከሆነ ጀርባ ላይ ያርፋል ምን ይላል በጣም ትዳከማለህ ግን ከተከፈተልህ በኋላ ነው ቤት ገባ ልፋት የለም ከዛ በኋላ ቁጭ ማለት ነው እና ብዙ ነገሮች እስኪከፈቱልን ነው ድካሙ ከተከፈቱልን በኋላ ግን አለቀ አድናቆት ነው ማመስገን ነው እና ምን ይባላል ለምሳሌ በጸሎት ዓለም ሁለት አይነት ጸሎት አለ ይባላል አንሳሐሶ ከናፍር ማለት አድርግልኝ የምትለው የሥጋ ጸሎት ነው የተከፈተላቸው ሰዎች ግን ይሄን አይፈልጉ በውስጥ ይጸልያሉ አይነት ነው ኦሬዲ ተከፍቶልሃል አልፋ እግዚአብሔር ከፍቶልሃል ምንም የምትጨነቀው ነገር የለም እና ይሄ ድካም ያለው ነገር ይቆማል ነው የድካም ይሄ አለ አይደለ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ ኦሬዲ ተከፍቶልሃል እና አሁን የምመክረው ምንድነው እስኪከፈትላቸው ያንኳኩ ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል ስለዚህ አንድን ምግብ በመቅመስ እንጂ በማየት ታቋት ይችላል እና ይቅመሱት ነው ያንኳኩ እግዚአብሔር ጋር ከከፈተላቸው በኋላ ግን ብዙ ድካም የለው ጊዜም ራሱ ይታዘዛል ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ በጣም መጨረሻ ላይ ራሴ ጥቅስ ነው ምን ይላል አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች በጣም ልዩነት አለ ተፈጥሮ መስማት ዕውቀት ነው ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው እና ትግባባላችሁ ቻይና ጋር ሄደ
አማርኛ ብታወራ አይሰሙም አንተ ማትሰማም በቃ መደነቋቆር አለ አለመሰማማት ደረጃ ላይ ትደርሳለህ ሁሉ ነገር እንትን ይልብሃል ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው መንገዱ ብዙ ነው ማንቋቋት ለምሳሌ አንድ የተለጎመ ፈረስ ሁሉ ጊዜ የሚያየው ፊት ለፊቱ ነው ዞር ብሎ እንኳን የማየት እድል የለውም ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው በቃ በዚህ ነው የሚል እንጂ እንዲታይ አይፈቅድልህም ይሄማ ስህተት ነው ይልሃል ወስኑሃል ያ ዶክትሪኑ የሳይንሱ አጥር ያደርጋል ግን እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ 5 ከሆነ ግባቸው 3 ሲደመር 2 ቢደመሩ ትክክል ናቸው አይደል ለምን 3 ሲደመር 2 ይደምራሉ 0 ሲደመር 5 ነው 100 ሲቀነስ 95 85 ሲቀነስ 80 75 ሲቀነስ 7 ኢንፋይናይት ነው ማለት ነው ስለዚህ እንትኑን ሰርክል ነው ዕውቀቱ ሰርክል ነው እና ምን ጊዜም ሰርክል ጥሩ ነው 360 ዲግሪ ስታይ በሩን ታይዋለህ ቁልፉ በየትኛው ነው ፓስወርዱ የትኛው ነው ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል አብዛኛውን ጊዜኛ ለምሳሌ ሃሎ ስታይ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደል ሰርክል ነው ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው አራት ማዕዘን ነው ምንድነው እሳት ውሃ ነፋስ መሬት ማተር ነው ማለት ነው የምትማረው ለቁስ ነው የምትኖረው ለቁስ ነው የምትሞተውም ለቁስ ነው እንትን የለውም የሊቅነት አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው ጥምጥ ከመጠምጠም መማር ይቅደም ይላል ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለ ስፒሪትን ወይ ፔንታግራም አምስተኛዋን መንፈስ መቆረጥ አይደለም ስለዚህ ቁስ ነው የሚያየው ሰው በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው ለምንድነው ሁሌ እየኖረ ያለው ለቁስ ነው ያንን ሲያጣ ይሞታል አንዳንዱ እኮ የሆነ ነገር ተወረሰብህ ሲባል ሊሞት ይችላል የኛው ሰው ግን አይሞትም ሌላ ዓለም አለኝ ይላል ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ ለምሳሌ ሁላችንም መጀመሪያ ዲግሪያችን ስንማር ሁለተኛውንም ሶስተኛውም ስንማር ትሬንዱ ተመሳሳይ ነው ለምንም ብለን አንጠይቅም ባይዘ አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር ዝም ብለን እንደው ሰፋ አድርገን እንየው ነው እንደ ዕውቀት ሰው ካየነው የቀኝ ያንጎል ክፍልህና የግራ ያንጎል ክፍል አንድ አይደለም የቀኙ ሞር መንፈሳዊ ነው ተመስጦ ይወዳል ዜማ ይወዳል ጥበብ ይወዳል ቋንቋ የሚባል አይወድም ክርክር አይወድም ሎጂክ አይወድም ሎጂክ በቃ WH ኢኩዌሽን አይልም ሞር ብሌሲንግ ነው የሚያምነው በረከት 5 እንጀራ 2 ዓሳ 5000 ሰው አጠገበ ቢባል ይሄኛው ያምናል ይሄ ግን እንዴት ይላል ሃው እንዴት ይላል እና ቋንቋ ይወዳል ይሄ ግራው ቁስ ነገር ይወዳል በአብዛኛው ጊዜ ጥናቱ አሁን የተደረሰበት ጥናት ነው ይሄ ደግሞ ኢንቲዩሽን ነው ቀልብ ምናምን የሚባለው ነገር አለ ይሄ ግን ቋንቋ ማቴማቲክስ ምናምን ሎጂክ የሚወድ ነው ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደና ያስተማረው ነው ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም እንደውም ዝንጀሮ ነው ተባላል አለቀ እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል ተቆልፏል ሶ መንፈሳዊ በረከት ማግኘት አትችልም ስለዚህ ግራህ ነው ለግራህ ነው የተሰጠው ስኩዌር ነው እሳት ውሃንም ለማተር ነው የኖርከው ትምርትም ማተር ነው ቁስ ነህ አንተ ራስህ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅም እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ብስታበርክቶ ይመግባቸዋል ይስታመሙ ይፈውሳቸዋል የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶስ ይገርመኛልና አሳ ወደ ማጥመድ ስራ ተመለሱ ወደ ኋላ ልፋቱ ወደ ልፋቱ ህይወትና ይታገላል አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል በቀኝ ሲጥሉት 153 አሳዎች ተገኙ ነው ትልልቅ አሳዎች ናቸውና መረቡ አልተቀደደም ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙካ አስቦ እስቲ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል እኔ እና ቀኝን መከተል ቀኝ ኃይል ነው ቀኝ ብርታት ነው ቀኝ ጥንካሬ ነውና
ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ ግራ ነው የሚያጋባ ለቁስ ነው ብትኖረው አለቀለ በቃ ቁስን ካጣህና ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው የሚሉት ከቀኝ ወደ ግራ ለኔ ግን ስሜት አይሰጠኝም እኮ ከአንድ ዕውቀት ወደ አንድ ዕውቀት ከሆነ ለምን ከቀኝ ወደ ግራ ሆነ እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይ ስኩል ጀምሮ እስከ ትልቁ ድረስ ግራ ብሬንን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ አርትን የሚያነሳሳ ዜማን የሚወድ ኢንቲዩሽን የሚወድ አይደለም አንድም ቦታ እንዳውቅ አልተደረኩም ነው አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለ እየው አሁን 100% ለሶስት ነው የተከፈለው በአይን የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር ኦልሞስት 5% ነው ሳይንስ እኮ 5%ን ብቻ ነው የሚያውቀው ኦርዲናሪ ማተር almost 5% እንበለው ራዲዬሽንን ጨምረን ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው እንደገና ደግሞ ዳርክ ኤነርጂ አለ ዳርክ ኤነርጂ almost 73% ነው ኃይል ነው ማለት ነው ሌላ ደግሞ 27 ምናምን እነዚህ ነገሮች almost 95%ቱ ማይታይ ነው ዓለም በሰራው መሳሪያ ልታየው ማትችለው ነው ስለዚህ ብላክ ሆልስ constellations stars እነዚህ ነገሮች ሁሉ አምስት ውስጥ የሚጠቃለሉ ናቸው ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ ስለዚህ ለምን 5%ቱ ላይ ደክማለው ነው 95 ውስጥ ለምን አክሰስ አላደርግ መብቴ ነው ምክንያቱም እኔ ስጋ ነፍስ መንፈስ ነኝ እንደ ስጋዊነቴ በማየው በመሰማው በመዳሰሰው 5%ቱን አያለው ጆሮዬ ድምጹን ሊሰማ ይችላል ከርቀት ከሆነ ላይሰማ ይችላል ማዛው ላሸት ይችላልው በጄል ዳስስ ይችላል በግሬድ ነፍስና መንፈስ አለኝ እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ ይችላል ነው ለምን አደከመኝ እና አይ ቲንክ ወደዛን ሂድ ነው ግን አሁንም ቢሆን ገና ነው እንደኔ ዳዴ ነው ሳይንሱ ምለው ማለት ነው ገና ወደዛ ወደ 95% የመገበያው እንትን በጣም ገና ነው ለምሳሌ አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል ሰማያትን አዩ ይባላል 10 የደረጃዎች አልፈዋል 10 ስቴፕስ አሉ ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች ለምሳሌ በእኛ በኢትዮጵያ ዕውቀት 10 ደረጃዎች አሉ እዛ ላይ መደርስባቸው ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው ግን ይሄ በቀላሉ በእነሱ በሄዱበት ደረጃ ብናየው 10 ደረጃ እንደመሰላል በለው ላደር ነው ይወጣሉ ይወርዳል አይነት ነው ማለት አንደኛው ስጋ የስጋ ሁለተኛው የነፍስ ሶስተኛው የልቡና ቀድም እንዳልኩ አልፎ መሄድ ማለት ነው ስጋው ላይ 3 ደረጃዎች አሏቸው የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ደረጃ አለ ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ የመጀመሪያው ደረጃ ጽማዌ ይባላል ሁለተኛው ደረጃ ልባዌ ይባላል ሶስተኛው ደረጃ ጣዕመ ዝማሬ ይባላል ይሄ ማለት ምንድነው ጽማዌ ማለት ድንቁርና ማለት ነው ድንቁርና ሲባል የጆሮ መደንቆር አይደለም እዚህ ላይ ጸጥ የማለት ኃይል ያገኛል ነው ሁከት ቀጥ ይላል ነው በቃ ዓለሙ ያለው ነው ኳኳታውን ጫጫታው ምናምን የመስማት እንትናቸው ከአርመሞ ይለያል አርመሞ ዝምታ ነው ጽማዌ ግን ውሳጣዊ ነው አርመሞ ዝም ምልትል ትችላል የኛው ግን ጽማዌ የውስጥ ነው ውሳጣዊ ነው የነፍስ ነውና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ ግን ስማቸውን ሊያውቁ አይችሉም በዛ ነው ጽማዌ ድንቁርና መባሉ መልአኩን አይተው ግን ለምን እንደመጣ ታይቶ ይሰወራል ነው ገና ነው ወደ ሁለተኛው ደረጃ ላይ ሲደርስ ልባዌ ይባላል ይሄ ማስተዋል ደረጃ ላይ ይደርሳሉ ማለት ነው በጣም ትልቅ ደረጃ ነው ምታየውን ማወቅ ፀሐይን ፀሐይ ናት ለኔ ላንተ እነሱ ግን አይደለችም ጨረቃ ሌላ ከዋክብት ጽዋቱ ሁሉ ህይወት አላቸው ማስተዋል ይጀምራሉ ነው ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ ነው ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ ምጸልየውን ጸሎት ታቀዋል ዝም ብለን ያልክ አትልም ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብ ይችላል አቡነ አባታችን ምንድነው ስትለው አያልቅም ሰማያት ስትል ምንድነው ስትል ረጅም በቃ የማመስገንና እንትን ይሄ እንግዲህ ገና የስጋ ደረጃ ነው ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል እዛ ላይ 4 ደረጃዎች አሉ አንብ የሚባል ደረጃ ላይ ማልቀስ ሀብት ማለት ነው ለምሳሌ እርጥብ እንጨት እሳት ውስጥ ብትከት
ፍሙ ሲንቀለቀል በውስጡ ምን ይሆናል? ፈሳሹ ይወጣልና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምንም ማያቋርጥ ጅረት። ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም። አሁን የኛ ለቅሶ በጣም አስቀያሚ ነው፣ ፊትን ያበለዛል። አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው፣ ይለያያል። ቀጥሎ ያለው አምስተኛው ኩነኔ የሚባል ማዕረግ አለ። ኩነኔ ማለት መኮነን ማለት አይደለም። ኮነነ ማለት ገዛ ማለት ነው። እና እዚህ ላይ የበላይነቱን ነፍስ ስጋን ኮንትሮል ታደርጋለች። አሁን ስጋችን ነው አይደል ልባችን ነው። እዚህ ላይ ደረጃ ስትደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው። ከዛ ፍቅር የሚባል ደረጃ አለ። ይሄ ደግሞ ትልቁ ነው። ፍቅር የልብ ነው። ከልቧ ፈቀረ ይባል የለ ሁሉንም መውደድ መቻል። ይሄ ማንችለው ከባድ ነገር ነው። በቃ ሁሉንም መውደድ። አሁን በዓለማችን እንደምታየው በጥላቻ የታወረ ነው። ሃይማኖት አምላኪም ነው ብትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደል የምታየው ጥላቻ። ያ ግን እዚህ ላይ ግን ለሁሉም መጸለይ፣ ሁሉንም እኩል አድርጎ መውደድ። አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል፣ ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ ሰባተኛው ሁሰት። ይሄ መንቀሳቀስ። ሁሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት። አሁን ለምሳሌ ሪሞት ቪው ምናምን ይለውታል። ግን በዚህ ደረጃ ስትሄድ ግን ትግል አይደለም፣ ከእግዚአብሔር በሚሰጥ ጸጋ። ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ። ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረው ምክር ያውቅ ነበር አይነት ነው። ይሄ በጣም እንቅስቃሴ ሞሽን ያለበት ነው። ገና የመጨረሻውና ትልቁ ደረጃ ሶስቱ ናቸው። እሱ የልቡና ንጽህና ነው። ያ በቃ እዚህ ላይ ትልቅ ነው ደረጃው። ንጻሬ መላእክት ይባላል። መላእክትን ማየት የበፊቶቹ ያሉ፣ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው። ልዩነት አለው። ኳንተም ሜካኒክስ ብትለው ምናምን ብትለው ትንሽ ብርሃን አየን እንዲያየን። ይሄ ግን ኤንጀሊክ ወርልድ ውስጥ ገብቶ አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው። ይሄ በጣም ትልቅ ከባድ ነው፣ ብርሃን ዓለም ውስጥ መግባት ማለት ነው። ቀጥሎ ተሰጥሞ የሚባል አለ። ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው። ይሄ በጣም ከባድ ነው። የመጨረሻው ደረጃ ሊደረስ ነው። እና እዚህ ላይ ሲደርሱ ኢቭን አጋንንት አያዩአቸውም፣ ይሰወራሉ። በቃ ከዛ እንትን የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ። ተዋሲያን ልብስ ላይ ቢያርፍ ይቃጠላል። አንተ እሳት ነህ ለሱ ማለት ነው። እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነውና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉና በስጋ በነፍስ በልቡና አድርገው መጽሐፉ ላይ 37 አልፋ 73 ላይ ለሶስቱን ከፍያቸዋለሁ። አንባቢያን ያንብቡት። ግን 10 ደረጃዎች አሉ። ትልቁ ነገር ያ ነው። እና ሰው ደግሞ 22ኛ ፍጥረት ነው። ሰው 22 ሲደመር 10 32 ነው። ስለዚህ የጥበብ ኮድ 32 ነው። ይሄ ኮድም አለው ፓስወርድም አለው እንደማለት ነው። ይሄ ሰፊ ነገር ነው። ሰው መላእካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መላእካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። ለምሳሌ በቀላሉ ላስረዳ። ጭንቅላት እሳት ነው ይባላል። ይሄ አየር ነው ይባላል። ሆድቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል? የመላእክት ጠባይ ነው። ብሬን እሳት ነው። ይሄ አየር ነው፣ ትተነፍሳለህ። ይሄ ውሃ ነው። ሰው ራሱ ዩኒቨርስ ነው። ይሄ ውሃ ነው፣ ይሄ መሬት ነው። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ደግሞ ውሃና መሬት ጫና ለሚሉት ብላ ጠጣ ሁለተኛ ሌላ ማሳብ እና ግጭት ናቸው። ይሄ ካሸነፈ መሄድ አይቀርም፣ ይሄ ካሸነፈ እዚህ መቅረት አይቀርም። ምርጫው ግን ያንተ ነው። ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። ለምሳሌ እሳትና ነፋስ ወደ ላይ አይደለ? ሂድ ጹም ጸልይ ተመስጦ ነው የሚለው። ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ። ይሄኛው ከተጫነህም ወደ ታች ነው የምትወርደው፣ ወደ ታችኛው ዓለም ማለት አንደር ወርልድ ነው፣ አፐር ወርልድ ነው የምትሄደው። ስለዚህ ቦታቸውን ራሱ ታውቃለህ። ነው ቆይ ነፍስ የት ነው የምትሄጂው ከሞትሽ በኋላ ብዬ አስባለሁ። የራሴን መልከታ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን እገመግማለሁ። ይሄ ከተጫነኝ አስተካክለዋለሁ ቶሎ ብዬ። ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳል ነው፣ ወደክ ነው። ስለዚህ ያ እንዳይሆን ተጠነቅ፣ ባላንስ ታደርገዋለህ ህይወትህን፣ ምንም ችግር የለብህም። ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል። መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ላይ ሲራመድ ነበረ። ከዛ ቅዱስ ጴጥሮስ መጣና እኔም እንዳንተ መራመድ ፈልጋለሁ ብሎ
ንፋሳዊና እሳታዊ ባህሪ ሆኖ ከዛ ወደ ውሃውና ወደ መሬቱ ሲወርድ ሊሆን ይችላል። ኮንሽስነሱ ቅድም ያልኩት ፍርሃት ያልኩት ነው። ፈራ ይላል ነፋሱ ማዕበሉ ሲመጣ ፈራ፣ ከዛ መስጠም ጀመረ ይላል። ፍርሃት ነው። ስለዚህ በቃ መብላት መጠጣትን መውለድ በጣም ከመናፈቅ የተነሳ በጣም አታችመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለህ ተመልከት እስቲ ፀሐይ ኦክሲጅን ሁሉም ሰው ምን ያደርገዋል? ይፈልጋል። በቃ ያገኘዋል አይደል? በእግዚአብሔር እጅ እኮ ስለተያዘ ነው። ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት አይደል እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ሀብታም የሚባለው አይፈጠርም። እና ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የድሃውን ሀብት ይቀራመቱታል። ግን ዓለም ሀብት አላት፣ እኩል ሀብት፣ ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበርና ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። አልጠግባይነት፣ ስግብግብነት፣ በቃኛ ለማለት ስንማር ራሱ እንስሳ ነህ እኮ ተብልሃል እኮ መጀመሪያ ሲጀመር ዝንጀሮ ነህ ከተባልክ እኮ የዝንጀሮ ባህሪ ነው እያየለብህ ያለው አይደል? ስግብግብነት፣ መነጣጠቅ፣ መቀማማት እንጂ ቸርነት፣ በጎነት፣ ስጦታ የሚለው ነገር አታስብምና ሜንስትሪሙ ሳይንስ ብቻ 10 ምናምን ዓመት የቀጠቀጠን በዛ ደረጃ ስለሆነ ሰው ላይ